እግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 23 ከቁጥር 26 እስከ 43 እናነባለን። መጽሐፍ ቅዱስ አላችሁ? ያው እኔ አልተለወጥኩም ሄድኩኝ እንጂ ያው ነኝ። መጽሐፍ ቅዱስ ያላችሁ አውጡና አብረን እናነባለን። ሉቃስ ወንጌል ምዕራፍ 23 ከቁጥር 26 እስከ 43 Luke chapter 23 verses 26 through 43 ደረሳችሁ? እሺ ሉቃስ 23 ከቁጥር 26 እስከ 43 ኢየሱስን ይዘው ሲወስዱት፣ እኔ ምሉዓዊ ሕይወት የሚለውን መጽሐፍ ነው ማነበው፣ የእናንተ ትርጉም ሊለይ ይችላል፣ ግን follow along በራሳችሁ ትርጉም ማለት ነው። ኢየሱስንም ይዘው ሲወስዱት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ አግኝተው መስቀሉን አሸክመው ኢየሱስን ተከትሎ እንዲሄድ አስገደዱት። ከየት ሲመጣ? ከገጠር ይላል። እኔ ከቀሬና ነው የሚል አንተ የቀሬና ሰው ከገጠር ይላል። ተው እንጂ አወጣሃት ነው ስነ ስርዓት። ቀና ብላችሁኝ እናነባለን። በደንብ ስሙኝና እዩኝ። ቀና ብላችሁኝ እናንተ ለሰው አጋጣሚ ሊመስል ይችላል። የቦሌ ልጆች ይቅርታ፣ የከተማ ልጆች ይቅርታ። እግዚአብሔር ከመረጠ፣ እግዚአብሔር ከፈቀደ ከየትም የመጣ ሰው ይጠቀማል። ኢየሱስ መስቀል ይዞ ያሄዶ ወደ ጎልጎታ እየሄደ ከገጠር የመጣ ሰው እቅዱና ፕላኑ ከገጠር ወዴት እንደሚሄድ ባናውቅም ባይጻፍልንም እቅዱና ፕላኑ ፐርሰናል ላይፍ ቢሆንም እግዚአብሔር ኢንተርቪን አድርጎ ገባና መስቀል ተሸክሞ በመስቀሉ ዓላማ ውስጥ ለዘላለም እንዲሰበክ ያደረገ። ልባርካችሁ። እግዚአብሔር በዚህ ዘመን በእናንተ እጅ ይጠቀም። አልሰማችሁኝም መሰለኝ። እግዚአብሔር በዚህ ዘመን በመንገዳችሁ ላይ ይግባና እግዚአብሔር ይጠቀምባችሁ። ስማችሁ እንደዚህ ሰው የተጻፈ ይሁንላችሁ። ሰማይ ስለ እናንተ ሲናገር በመስቀሉ ሥራ ላይ ዋጋ የከፈሉ ነው ይበልላችሁ። ከገጠር ይላል የኔ መጽሐፍ ሲመጣ አግኝተው መስቀሉን አሸክመው ኢየሱስን ተከትሎ እንዲሄድ አስገደዱት። ምን አሉት? እነሱ ዓላማቸው መግደል ስለነበረ አስገደዱት ነው የሚለው። they make him to carry the cross። ብዙ ሕዝብና ደረታቸውን እየደቁ የሚያለቅሱ ሴቶችም ከኋላው ይከተሉ ነበር። ኢየሱስ ግን ወደ እነሱ ዘወር ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ሴቶች ለራሳችሁና ለልጆቻችሁ አልቅሱ፣ ለእኔ አታልቅሱ። እነሆ መካኖች ያልወለዱ ማኅፀኖች ጡቶችም ብፁዓን ናቸው የምትሉበት ጊዜ ይመጣልና። ቁጥር 30 በዚህ ጊዜ ተራሮችን ውቅደቁብኝ፣ ኮረብቶችን ሸፍኑኝ ይላሉ። እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁማ ምን ያደርጉ ይሆን? እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁማ ምን ያደርጉ ይሆን? ከእርሱ ጋር ሊገደሉ ሌሎች ሁለት ወንጀለኞችም ነበሩ። ቀራንዮ የተባለ ቦታ በደረሱ ጊዜ ሰቀሉት ይላል። እንደ ፎከሩ ተው አይልም መጽሐፍ። ሰቀሉት። ወንጀለኞቹንም አንዱን በቀኙ ሌላውን በግራው ሰቀሏቸው። ቁጥር 34 ንዩት በጌታ ኢየሱስም ይላል አባት ሆይ፣ አልሰማኋችሁም? አባት ሆይ፣ አልሰማኋችሁም? አባት ሆይ የሚያደርጉትን አያውቁም እና ይቅር በላቸው። ቁጥር 35 ሕዝብም ቆሞ ይመለከቱ ነበር፣ ገዦችም ሌሎቹን አዳነ። he saved others። በእግዚአብሔር የተመረጠው ክርስቶስ እርሱ ከሆነ እስኪ ራሱን ያድን እያሉ ሰቀሉት። አሁን ምን ጀመሩ? ማፌዝ ጀመሩ። ወታደሮችም ቀርበው ያፌዙበት ነበር። የኮመጠጠ የወይን ጠጅም ሰጡት። አንተ የአይሁድ ንጉሥ ከሆንክ ራስን አድን ይሉት ነበር። ከራሱም በላይ ቁጥር 38 የአይሁድ ንጉሥ የሚል ጽሑፍ ነበር። ቁጥር 39 ከተሰቀሉት ወንጀለኞችም አንዱ ምን ይላል እናንተ መጽሐፍ? የኔ እየተሳደበ ነው የሚለው አዲሱ መደበኛ ትርጉም። አይገርምም? የኔ እንደዛ የሚል ትርጉም የያዘ ሰው አለ? የኔ እንደዛ ነው የሚለው እየተሳደበ
እና አሰብኩት ቤት ቁጭ ብዬ ሳጠናው እንዴት ነው ማለት ነው? እንዴት ንግግሩ ራሱ አሰባችሁት? መስቀል ላይ የተሰቀለውን ንጉሥ አንተ ክርስቶስ አይደለህምን? እስኪ ራስንም እኛንም አድን ይለው ነበር። ሌላኛው ወንጀለኛ ግን እንዲህ ሲል ገስጸው፣ ተመሳሳይ ፍርድ እየተቀበልክ ሳለህ ከቶ እግዚአብሔርን አትፈራምን? But the other criminal rebuked him. Don't you fear God, he says, since you are under the same sentence. እኛ ላደረግነው ቅጣት ቁጥር 41 እናንተና እኔን ይመስላል። እኛ ምን ይላል? ላደረግነው ቅጣት እየተቀበልን ስለሆነ ተገቢ ፍርድ ላይ ነን። ይህ ሰው ግን አንዳች ክፉ አላደረገም። ቁጥር 42 ደግሞም እያነበባችሁ ነው እየጠበቁ ኢየሱስ ሆይ እስኪ በሉት እናንተ እስኪ ጮክ ብለው በመንግስት ስትመጣ አስበኝ በሉት። አይገርምም? ጌታ ሆይ በመንግስት ስትመጣ አስበኝ። ቁጥር 43 ይለያል። ኢየሱስ እየተሳደበ ሞክ እያደረገ እየተዋጋ የመታ ቁምጣጤ እያጠጣ አንተ if you are the king እያለ እየተናገረ አንተ መልሱም እንደሚታወቃለህ እውነት እላለሁ ዛሬ ከኔ ጋራ በገነት ትሆናለህ። ዛሬ ከኔ ጋራ እኔ ባለውበት ትሆናለህ። ዛሬ ከኔ ጋራ በመዳን ትኖራለህ። ዛሬ ከኔ ጋራ ህልውና ውስጥ ትገባለህ። ዛሬ ከኔ ጋራ ወደ ወጣህበት ስፍራ ትገባለህ። ታዲያ ይሄ ንጉሥ አይለይም እንደ ወንድሜ፣ ይሄ ኢየሱስ ይለያል። የኛ ጌታ ይለያል። ኢየሱስ ልዩ ነው። የሚሳደብ የሚገፋ የሚሰቅል የሚገለውን ወስዶ እናንተ የሚያደርጉትን አያውቁም እኮ ነው ያለው ኢየሱስ። አስበው አቅደው በቅድ በራባን ይፈታ ኢየሱስ ይሰቀል ብለው አስበው ነው ኢየሱስን ያዙት። እንደዚሁ ሳስባቸው ኢትዮጵያዊ ወይ ኤርትራዊ እንደሆኑ አስባለሁ ነኝ ይመስሉኛል። አስበው ነው በቅድ እቅዳቸው በካልኩሌሽን ነው። ሐሙስ ዕለት ሆሳዕና በአርያም ብለው ዓርብ ዕለት ከጥቂት ደቂቃ በኋላ አናውቀውም በራባን ይፈታ ይሰቀል ላሉት የሚያደርጉትን አያውቁምና ይቅር በላቸው አለ። እነግርሻለሁ እቴ ይሄኛው ኢየሱስ ይለያል። እኔማ መልከው አምላክ ኢየሱስ ይለያል። የይቅርታ አምላክ ነው። የሰላም አምላክ ነው። የፍቅር አምላክ ነው። የመስቀል አምላክ ነው። ዋጋ የከፈለ አምላክ ነው። ሰው ካለ ጉባኤ ውስጥ ይሄኛው ኢየሱስ ይለያል በለኝ። እንደ ኃጢአትሽ ያልከፈለ እንደ ኃጢአቴ ያልከፈለ እንደ ስራ ያልከፈለ እንደ ስራ ያልከፈለኝ he died on the cross for you መስቀል ላይ የሞተልን ክርስቶስ ይለያል። ሰው አለ ጉባኤ ውስጥ እስኪ ኢየሱስ የተለየበት ሰው ካለ እጅ ይስጠኝ። በሕይወቱ ላይ ኢየሱስ የተለየለት ሰው አለ? እግዚአብሔር የረዳው ሰው አለ? እግዚአብሔር በሕይወቱ ላይ እንደ ስራው ያልከፈለው እንደ ማንነቱ እግዚአብሔር ያልከፈለው ሰው አለ? ሰው ይለያል። ክፍሉ ስትመለከቱት when the moment was so silent ሁሉ ሰው ጸጥ ባለበት ሕይወት ጸጥ ባለበት ነገር ውስጥ የተንከራተተ የተመታ bloody bruised የሆነ በሰዎች ዱላ የተጎሳቆለ በሰዎች ስድብ የተጎሳቆለ ንጉሥ በሰዎች መከራ መካከል ላይ በሐዘን መካከል ላይ እንዳለ የመጀመሪያው ቁጥር ይነግረናል። Christ was in the midst of people's suffering. ራሱ ሰበይ ያደረገ የኢየሩሳሌም ሴቶች ወይ ስለኔ አታልቅሱ፣ ስለ ራሳችሁ አልቅሱ። አልገባችሁም? እኔ ለእናንተ መሞት ይገባኛል። አልተግባባንም። So do not cry for me, do not weep for me. በጌታ በኢየሱስ ስም እግዚአብሔር የለቅሷችንን አቅጣጫ ይቀይረው። አልሰማችሁኝ? በአማርኛ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የለቅሷችንን አቅጣጫ ይቀይረው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የጸሎታችንን አቅጣጫ ይቀይረው። Let him make it about the cross. ስለ ሰማይ ስለ ኢየሱስ ስለ ክርስቶስ ያርግላችሁ። አሜን ነው ወይ? አልሰማችሁኝ? የኢየሩሳሌም ሴቶች ወይ አታልቅሱ፣ ተይዣለሁ፣ እየተገፋው ነው፣ ከብዶኛል፣ መስቀሉ ከተከሻዬ ወድቆ ረዳት አለኝ፣ ግን ስለኔ አታልቅሱ።
I know what I'm doing. አንተና እኔ የሚያስፈልገን ተገፍቶ ያለው ኢየሱስ መስቀል ላይ መቆሙ ነው። He has to be on the cross መሆን አለበት። የሚገርመኝ ሩጡ አላላቸው። do not tell them to run away። በቃ አራተው ከኔ ቀጥሎ ይገሉ አላላቸው። ተደባደቡልኝ አላላቸው። እኔ በሆነ እላለሁ እኔን ተከታይ ኖሮኝ ማን ኦፍ ጋድ ምናምን ብላችሁ ብትከተሉኝ አትከተሉኝም እንጂ ብትከተሉኝና ለመስቀል ይወስዱ እንዴ ያሬዶ ያዘው ነው ምለው ያሬዶ በለው ነው ብለው አትሽዬ ምናምን ያላችሁን ደግሞ አላችሁ እዚሁ ብረት የምትገፉት እናንተ ከፊት ነው ማስቀድሙ በላት ነው ብለው አላለም። he needed to pay the price። መስቀል አስፈላጊ ነው። መሰቀሉ አስፈላጊ ነው። አንዳንድ ሮንግ እንባዎች አሉ፣ ዝም ብለው የሚፈሱ እንባዎች። አንዳንድ ሮንግ ፕሬየሮች አሉ፣ ያዘንለት መስሎን ለመድኃኔ ዓለም ምናነባቸው እንባዎች አሉ። ግን ቢፈተሹ ስለ ራሳችን እንደሆነ ይታወቃል። he even didn't tell them to fix it። ይሄንን ችግሬን ፊክስ አድርጉልኝ አላለም። የነበረበትን ዓለም እንደነበረ ነው ያየው። he sees what the world it is for it is። እንዳለ ዓለምን እንዳለ ማየት ጥሩ ነው። ዝም ብላችሁ እንደ ባለ አእምሮ ካሰባችሁት በዙሪያ ያለው ነገር በሙሉ ሼክ እያደረገ ነው። the people that he trusted እኔ አለ እኮ አንደኛው ትላችኋል ስሙን እናንተ ታውቁታላችሁ። እኔ ሌሎች ቢከዱ እኔ አልከድም። ስሙት ትላችኋል። ማን ነበረ? አዎ ልክ ናችሁ ጴጥሮስ። እኔ እንደዚህ አይነት ወራጅ አጋጥሟቸው አቅም እኔ ሚሽን ኢን አክሽን ሚሲንግ ኢን አክሽን የሆነ ሰውዬ በምንም ማገዝ የማይችል ምላሱ ብቻ ረጅም የሆነ ሰውዬ እነሱ ሁሉ ትተውት በሄዱበት አጋጣሚ the Lord was so focused on saving you and I አንተና እኔን ለማዳን ፎከስ ስላደረገ he told them stop weeping. everything he's trusted ያመናቸው ሰዎች ሁኔታዎች ሲስተሞች ክራምብል እያደረጉ ወገኖች በጌታ በኢየሱስ ክርስቶስ ስም አይኖቻችሁ ክርስቶስ ላይ ተሰኩ ይሆንላችሁ። አሜን ነው ወይ? ይለያል ኢየሱስ። this king is very unique። ለኔ እንደውም ይሄንን አጋጣሚ ሳስበው ይሄ አምላካችን የሚነክስበት ወደ ንግስቱ ወደ ትሮኑ የሚጠጋበት ሞመንት ነው። yes it's not in the palace። ያው የለምናችሁት ንግስና የለመድነው ንግስና ዋይት ሃውስ ወይም ደግሞ በኪንግሃም ፓላስ ምናምን ነው። ቤተ መንግስት 4 ኪሎ 6 ኪሎ አስመራም ያለው ቤተ መንግስት ምናምን የለመዳችሁት። ይሄኛው የንግስናው ቦታ ቤተ መንግስት አይደለም። በአገልጋዮች አልተከበበም። there is nothing music about it። ግን in a moment he's lifted up by nails። አንተና እኔ ኃጢአት የለባችሁም እንድንባል እሱ ስለኛ ሊነግስ መስቀል ላይ በእንጨት ተንጠለጠለ። እናንተ አረ ከልቤ ነው የምነግራችሁ ይሄኛው ኢየሱስ ይለያል። በእውነት እነግራችኋለሁ ይሄኛው ኢየሱስ ይለያል። ሞቶላችኋል፣ ይሄኛው ኢየሱስ ይለያል። ደምቶላችኋል፣ ይሄኛው ኢየሱስ ይለያል። ከዚህ በላይ መልእክት የለኝም። ይለያል ኢየሱስ። he is unique። ሉቃስ 23 ላይ ያለው አጠቃላይ ክፍል ስትመለከቱ it shows one truth and one truth alone። listen to this in English and I will say this in Amharic. The cross is not the collapse of God's plan. I mean no way። የኢየሱስ መሰቀል የእግዚአብሔር የማዳን አጀንዳ የሽንፈት ቦታ አይደለም። በአማርኛ መስቀሉ የእግዚአብሔር የማዳን ዓላማ የመሸነፊያ ቦታ አይደለም። but it is the coronation of a king። መስቀሉ የንጉሳችን የዘውዱ ስፍራ ነው። ሞት የተመታበት ስፍራ ነው። ሞት የተቀጣበት ስፍራ ነው። ሰይጣን የተዋረደበት ስፍራ ነው። እናንተ የእግዚአብሔር ልጆች የሆናችሁበት ስፍራ ነው። this king is unique። ይሄኛው ኢየሱስ ይለያል። there is none like him። አንዳች የለም። ፈልጉ የለም። መሬት ላይ እንደዚህኛው እንደ ኢየሱስ የሚለይ የለም። So let me show you a few points, then we can pray together. ይሄኛው ንጉስ he walks into our sorrow። ወደ ሐዘናችን ይመጣል።
በእውነት ከልቤ ልጠይቃችሁ፣ በሐዘን ሰዓት እግዚአብሔር በድምፅ አጽናንቶት የሚያቅሰው ለዚህ ውስጥ? በችግሩ ሰዓት እግዚአብሔር እጃችሁ ከፍ እንዳለ ይቀመጥልኝ። በችግሩ ሰዓት እግዚአብሔር አጽናንቶት የሚያቅሰው ካለ ያልሰማ አልሰማም አለሁ ብሎት እግዚአብሔር የሚያቅሰው አለ? ሁለት ሰው ብቻ ሆነብኝ አዘንኳ አለ ሰው። እኔ ከልቤ ነው እኮ ማውራ፣ አልገባባንም አለ ወይ? እግዚአብሔር የረዳው ሰው እጁን ከፍ አድርጎ እግዚአብሔር መባረክ የሚችል እልልታ ያለው ሰው፣ የተረዳ ሰው፣ እግዚአብሔር ያገዘው ሰው፣ ታሪኩን የቀየረለት ሰው፣ ከዚህ ንጉሥ እርዳታ ውጭ መኖር የማይችል ሰው አለ እዚህ ውስጥ? ይሄኛው ንጉሥ ይለያል። ይሄኛው ኢየሱስ ይለያል። የመስቀሉ ንጉሥ ይለያል። የሰዎች ሐዘን ይገባዋል፣ ወደ ሰዎች ሐዘን ይመጣል። he never judges you። እናንተ እኮ ተሸውዳችኋል። ቄሱ አምሮባችኋል ብላችሁ ነው የምታስቡት እኮ። ተሸውዳችሁ ነው። መስቀሉ ሲያምር፣ ኮላሩ ሲያምር፣ ሱቱ ሲያምር፣ ደግሞ ልጁ ቆንጆ ነው ብላችሁ ነው የተሸውዳችሁት። ተሸውዳችሁ ነው። ዲፕ ዳውን ልባችን ሲከፈት ወገኖቼ የሚያስፈራ ማንነት አለ፣ ጉዳት አለ ወገኖቼ። ወደ ጉዳታችሁ የሚመጣ ኢየሱስ እዚህ አለ። ወደ እናንተ ጉዳት፣ ወደ ለቅሶ የሚመጣ አታልቅሱ የሚል እግዚአብሔር በዚህ አለ። ንጉሡ ኢየሱስ ይለያል። he is unique. he never judges you። ድግስህን በልቶ ጨው በዛ አይልም አይልም። አረዘመችው አረዘማ አይልም። ተሳስታለች፣ ደጋግማ ትሳሳታለች። ትላንትናም ያው ናት፣ ደግማም ያው ናት፣ ላምዳም ናት፣ ካቻምናም ያው ናት አይልም። መስቀል ላይ በተከፈለው ዋጋ በደሙ ትኩስ በሆነው ደሙ ዛሬም እንደገና you are forgiven ይላል። ችግር ይገባዋል። ይሄኛው ንጉሥ ይለያል። if you worship this king። if you're hurting፣ ልቡ ሐዘን አለ፣ ችግር አለ፣ ስቃይ አለ፣ talk to this king። weep with him። እሱ ጋር አልቅሱ። he never judges you። ይገርመኛል። አጋጥሟችሁ እንደሆነ አላውቅም። እኔ ብዙ ያጋጥመኛል። በተለይ የተባርከኛ 30 ሳይቸግረኝ ቲክቶክ ላይ ራሴን አውጥቼ ለጥፌ እና አንዳንድ ቀን ፎሎወሮቼ ሲቀንሱ ልቤ እንትን ይላል። እናንተ ቄስንም ይይዛል ከሄ በሽታ። ፎሎወሮቼ ያይዱ አንድ ሳምንት 25,000 ይገባሉ። በሚቀጥለው ምን እንዳረኳቸው ሳለ 24,000 ይሆናሉ። እና ልቤ ምን አረኳቸው ብና ሐሳብ ይዘኛል። አንዳንዴ የተከተለ ሁሉ የሚወዳችሁ እንዳይመስላችሁ። መጽሐፍ ሲናገር ቁጥር 27 ላይ ብዙ ሕዝብና ደረታቸውን እየደለቁ የሚያለቅሱ ሴቶች ከኋላው ይከተሉት ነበር ይላል። ተከተሉ ማለት አዘኑ ማለት አይደለም። እኔ እንደውም ደረታቸውን እየደቁ ሲባል ከዚህ በቀደም እንደነገርኳችሁ ወይ ተሰርገኝ ዮሴፍ ይልኩ ዮሴፍ ማድረግ እንዴት ጥሩ መሰላችሁ። የሰው ልክ ነው የሚያሳውቃችሁ። ሰፋ የሚለው ትዝ ይላችኋል። ነገራችሁ ሰፋ ደረት የምታስመታው ሴትዮ መሃል የምትቆመው ትዝ ትላችኋለች። ተከፍሏት አታለቅስም፣ ታስለቅሳለች። ጠፋችሁ። በእንግሊዝኛ ላድርግላችሁ። ሰፋ ትልና በእናንተ ለቅሶ አታለቅስም። ደረቷንስ ጠረግ፣ እናንተስ ድው። እንደዚህ አይነት ሰዎች ቁጥር 27 ላይ ነበሩ። ብዙ ሕዝብ ደረታቸውን እየደቁ የሚያለቅሱ ሴቶችም ከኋላ ይከተሉ ነበር። አድናቂዎቹስ የሉም። ላይኬን ሼር ያደርጉትስ የሉም። የተለወጠ ወይን ግጥም አድርጎ የጠጣውስ የለም። ተኝቶ ስንት ቀን ሲንፏቀቅ የነበረው ሰው የሉም። አንዳንዱ ዝም ብላችሁ ታነቡት መጽሐፉ። አንዳንዶቹ የተሰበሰቡት እንትን ሊኖሩ ሟክ ላይ ያደርጉት። እስቲ ጎደን እናያለን። ታዲያ እነኝህ ኢትዮጵያ አይደሉም? ጉድህን እናያለን። ንጉሥ ነኝ ብለህ ጀምረሃል፣ አጨራረስህን አያለው ብሎ ነው የመጡት። እናንተ እኔ በሆን ልባቸው እንደዚህ ሆኖ ባቃችሁ፣ እኔ በሆን ጉድ ነበር የሚሆነው። አንዳንዶቹስ እስቲ ከዚች ላይ የሚያወርደን እናያለን። አንዳንዶቹ they wanted to know what happens next። ዝም ብሎ በቃ እንደ ቲክቶኩ ምን የሚያደርጉት ሊገልጡት ነው የመጡት። ግን ደስ የሚለው በዚህ ሁሉ ውስጥ ኢየሱስ ወደ መከራቸው ገባ። አታልቅሱ አለ። የኢየሩሳሌም ሴቶች አታልቅሱ፣ ለራሳችሁ አልቅሱ። this is compassion። ይሄ ምህረት ነው። ለራሳችሁ አልቅሱ ማለት ለቅሶ የሚያስፈልገኝ እኔ አይደለም እናንተ ናችሁ።
This is not coldness. He's saying, you see my suffering, but you don't see your danger. እናንተ የሚታያችሁ እኔ ላይ ያለው ዱላና መስቀል ነው። እኔ ካልሞትኩ ዋጋ የላችሁም። ካለ ኢየሱስ ሕይወት የለም። እኔ ካልተሰቀልኩና ካልተነሳው ተስፋ የላችሁም። I don't get it. You're not seeing the danger you're in. You mourn my pain, but you don't grasp your need. የኔን ጊዜያዊ በሽታ ታያለ ግን you don't understand your need. It seems like the church today. Not to understand እግዚአብሔር በሕይወታችን ሊሰራ ያለውን ነገር አንደርስታንድ አለማድረግ ወደ ሃይማኖት ውስጥ የገባንበት ዘመን ቢሆን አሁን ነው። We come to church, we go in church, we jump, we clean, then we go home and we forget Jesus. ነው እኔ ብቻ ነኝ። ከዛ እሑድ ትዝ ይለናል ኢየሱስ ምናልባት ሮብ ዕለት ኦር ምናልባት እንቅፋት ከመታን ቁጥር 31 እንግዲህ በእርጥብ እንጨት እንዲህ ካደረጉ በደረቁ ምን ያደርጉ? In other words, if the innocent king suffers like this, ምንም ኃጢአት የሌለበት የእግዚአብሔር በግ እንዲህ ከተደረገ, those of you እናንተም ከላይም ያሉት እሱም እኔም ይህንን ነገር በሚዲያ የሚሰማው በሙሉ ምን እንደሚደርስብን ማሰብ ምን ተስፋ አላችሁ ያላት ነው ኢየሱስ። በእርጥብ እንጨት በንጉሱ በኢየሱስ ላይ እንደዚህ ከተደረገ ደረቅ ማለት የእግዚአብሔር ሕልውና ውስጡ የሌለው ከእግዚአብሔር የራቀ የኃጢአት መኖሪያ የሆነው ለእኛማ ምን ይሆንብን ነበር? What's our hope? The answer, there is no hope. If he doesn't go on the cross, there is no hope. Except the one that's walking to Golgotha. ወደ ጎልጎታ እየተጓዘ ያለው አሁን ልናስቆመው እየሞከርን እያለቀስንለት ያለው ሃይማኖት እየተጫወትለት ካለ ነው ከኢየሱስ ውጭ ሌላ ተስፋ የለንም። ስለዚህ ነው ወገኖቼ ይሄኛው ንጉሥ ይለያል። እስኪ ልስማችሁ፣ ለእኔ ይለያል በሉ። ልስማችሁ፣ እኔ ይለያል በጣም ማንም ሰው በዘመኔ ሊከፍልልኝ የማይችለውን ዋጋ ከፍሎልኛል። የእግዚአብሔር ልጅ ነኝ የሚል ሰው አለ ጉባኤ ውስጥ? እኔ የእግዚአብሔር ልጅ እንደሆንኩ ነው ማምነው። 3 ሰው አለ። ጌታዊ ስም ይባረክ። እስቲ የእግዚአብሔር ልጅ የሆነ ሰው እሺ አውሩ። የእግዚአብሔር ልጅ በራሱ የሆነ ሰው አንድ የለም ምንም የለም እኔ ነኝ። የእግዚአብሔር ልጅ የሆንክበትን ዋጋ የከፈለው ኢየሱስ ይለያል ወገኖቼ። ዛሬ ላበረታታችሁ ፈልጋለሁ። ይለያል። ቁጥር 32 እስከ 38 ስትመለከቱ መንገዱ የሚያሳዝን ሶሮ የሞላበት ቢሆንም ኢየሱስ ያለፈበት ቦታ የተቀመጠበት ቦታ ደግሞ ደንቆኛል። Two guilty men and an innocent king in the middle. ሁለት ወንበዴ ሙሉነህ አንድ ሙሉነህ ሁለት በዚህ እናንተ ጨዋታ ናችሁ። መሃል ላይ ንጉሱ ኢየሱስ ፕሬዘንስ እንዲኖረው ስለምፈልግ ነው ሐሳብ። Listen to me. This is not an accident. ይሄ በዚህ ጋር ወንበዴ መሃል ላይ ኢየሱስ, it's not an accident. It is theology embodied. እግዚአብሔር በዘመናት መካከል ለእናንተና ለኔ ያለውን ሐሳቡን ሲገልጥ ነው። ከየት አመጣሁት? ከኪሴ እንዳይመስላችሁ። ኢሳይያስ 53 ቁጥር 12 ጻድቁ በአመፀኞች መካከል እንዲቆጠር የእግዚአብሔር ቃል ነግሮናል። በአመፀኞች መካከል he was numbered with the transgressors ይላል። እንደ አመፀኛ ከአመፀኞች መካከል መሆኑ፣ ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ ይላል ቃሉ። ምርኮውን ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠት እስከምን ድረስ? እስከ ሞት ድረስ ሕይወቱን አሳልፎ በመስጠት ከክፉ አድራጎች ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ለምትጽፉ ሰዎች ኢሳይያስ 53:12 ልባችሁ ላይ ይጻፍ። እስከ ሞት ድረስ ሕይወቱን አሳልፎ በመስጠት ከክፉዎች ጋር በመቆጠር የብዙዎችን ኃጢአት ተሸከመ፣ ስለ ኃጢአተኞች ስለ አመፀኞች ማለደ። ይለያል። ኢየሱስ ይለያል። ይሄኛው ንጉሥ ይለያል። ራሱ ኢሳይያስ በምዕራፍ 53 ቁጥር 9 ላይ በአፉ ሳያታልል አመጣም ሳያደርግ
አሟሟቱ ከክፎች ጋር መቃብሩም ከባለጠጎች ጋር ሆነ ይላል። መቃብሩ በስት ነበር፣ አሟሟቱ ከአመፀኞች ጋር ነበር። ኢኖሰንት ኪንግ አንጀስቲፋይድ ሰፈሪንግ። ይሄኛው ንጉሥ ይለያል። አልተስማማችሁኝም መሰለኝ። የኛ ኢየሱስ ይለያል። የመስቀሉ ጌታ ስለንና ስለናንተ አፉ ሳያታልል አመት ሳያደርግ አሟሟቱ ከክፎች ጋር የተደረገበት ኢየሱስ ይለያል። ይለያል ኢየሱስ። The sinless one became between two sinners. The lamb of God between two goats. ምናቸውም ጭራቸውም ከማይያዝ ሁለት ወንበዴዎች መካከል. Here's the good news. Here's the good news. Jesus was not dying as a victim. ኢየሱስ ክርስቶስ እንደ ቪክቲም እየሞተ አልነበረም። He was reigning as a king. መስቀል ላይ እየሆነ የነበረው ወገኖች ምን ነው ታውቃላችሁ? There was this transition. He was not dying as a victim. የሆነ የተጎዳ የተጎሳቆለ መስሏቸው ነው ላይ no, what was happening is ኢየሱስ ንጉሥ የሆነበት ሞመንት መስቀሉ ነው። ክብር ለእግዚአብሔር ይሁን። ይሄኛው ንጉሥ ይለያል። በእነሱ ሐሳብ ቁጥር 33 ላይ እንዳነበባችሁት ቀራንዮ የተባለ ቦታ ሲደርሱ መጽሐፉ ሲናገር ሰቀሉት ይላል። እሱ ስራቸውን አይቶ አባቶ የሚያደርጉትን አውቁምና ይቅር በላቸው አለ ይላል መጽሐፉ። ለእርሱን ዕጣ ተከፋፈሉት። አያውቁም። ይቅር በላቸው አይሄድም። ታሪኩና ጸሎቱ አብሮ አይሄድም። ለምን? ይሄኛው ንጉሥ ይለያል። እንጨት ላይ ሰቅለኸኝ ሚስማር መጥቶኝ ቢሆን ልብሴን ብትጣጣል ወደ ክሎዜት የመለስ ምልህ ይመስለኛል። እያያቸው ዕጣ ሲጣጣሉበት የሚያደርጉትን አያውቁምና ይቅር በላቸው አለ። መጽሐፍ ቅዱስ ቁጥር 35 ላይ ሕዝቡም ቆመው ይመለከቱ ነበር። they are not helping። ገዢዎችም አፌዙበት፣ ወታደሮች አፌዙበት። ከዛም ቁጥር 38 ላይ ከራሱም በላይ የአይሁድ ንጉሥ የሚል ጽሑፍ ጻፉበት ይላል። ያንዳንዱ መስመር አሰቃቂ ነው። a horror story ነው። the ruler's mock። ሌሎችን አዳነ። በእግዚአብሔር የተመረጠው ክርስቶስ እሱ ከሆነ እስኪ ራሱን ያድን። ወታደሮቹም ቀርበው የኮመጠጠ ወይን እየሰጡ የወይን ጠጅ እየሰጡ አንተ የአይሁድ ንጉሥ ከሆንክ ሟከሪ። እንደ ቀልድ እንደ ሳቅ እንደ ሜም እንደምትሉት ዛሬ በአሁኑ ትውልድ ላይ አናቱ ላይ ወስደው የአይሁድ ንጉሥ ብለው ጻፉ። የስ የአይሁድ ንጉሥ ነው። አሜን ነው ወይ? የስ የአይሁድ ንጉሥ ነው። የምስራች ወገኖች የመስቀሉ ዙፋን ነው። የምስራች ወገኖች the nails are his scepter። መስቀል ዙፋኑ ነው። ችንካር የሱ በትር ነው። የሾህ አክሊል የንጉሥ ዘውዱ ነው። ኢየሱስ ይለያል። አሜን ነው ወይ? እስኪ እንደዚህ በሉ ልስማችሁ። ሞት ድል የተመታው በኢየሱስ ነው። አላመናችሁ መሰለኝ። የዘላለም ሞት ድል የተመታው በኢየሱስ ነው። አሜን ነው ወይ? አይዟችሁ የምድሩን ሞት አላወራም። ፈርታ ሞት ፊታችሁ ተለዋወጠብኝ። እኔ ማውራው ስለ ዘላለም ሞት ነው። it needed to be defeated. it needed a king. it needed a scepter. ይሄ የንጉሥ ዘንግ አስፈልጎን ነበር። መስቀሉ ወገኖች የምስራች የክርስቶስ ዙፋን ነው። ሰው ካለ ጉባኤ ውስጥ ጮክ ብሎ ይሄኛው ንጉሥ ይለያል ይበለኝ። ከቁርስ በኋላ ነው የመጣሁት መሰለኝ። እኔ ዶናቱ አሰርታ ነው። አልበላችሁም ቁርስ? ይሄኛው ንጉሥ ይለያል በሉ ልስማችሁ። በምትችሉት ድምፅ ከፍ አድርጉና ይሄኛው ንጉሥ ይለያል በሉ ልስማችሁ። ምድር ላይ ያሉ ንጉሶች they demand አገልግሉኝ ይላሉ። ምድር ላይ ያሉ ንጉሶች እኔ ስም አልጠራም፣ እየተቀረጹ ነው። ለከይቅርብኝ የሰው ሀገር ሄደው ይዘው ይመጣሉ። ስም አልጠራው። ምድር ላይ ያሉ ንጉሶች አትችሏቸው። የሆነ ሀገር ይገባኛል ይላሉ። የሰው ይላሉ። እኔ ምንም አላልኩም። ምድር ላይ ያሉ ንጉሶች በምንም ታምር ዋጋ ከፍለው ገዝተው አውቁ። እኔ ያው እድሜ ከፍ አላለም። ከእናንተ ከተለያየንም በኋላ ስቲል 14 ላይ ያለሁት እዛው 14 ላይ ነኝ እና ኢትዮጵያ ውስጥ ማቆኔ የኢህአዴግን ብቻ ነው።
አበዛውት። እሺ የማቃቸው ነገስታት በሙሉ አንጠልጥለው የሚያወጧቸው ባሉበት የሚቀመጡ አንድም ቀን ዋጋ ከፍለው አቁ don't never pay a price። ይሄኛው ንጉስ ይለያል። ያንተ ንጉስ ለመሆን መስቀል ላይ ሞቷል። ይሄኛው ንጉስ ይለያል። ያንቺ አባት ለመሆን መስቀል ላይ ተንጠልጥሏል። ይሄኛው ንጉስ ይለያል። ያንተ ንጉስ ተብሎ ለመጠራት ዋጋ ከፍሎ ደምና ስጋውን አፍስሷል። እንቃችሁ ብሎ ሰጥቷል። this is my body, this is my blood, take and eat። መጣና ቡድና ያቆረጡ ላይ take and eat, take and drink። የትኛው ንጉስ ነው ሰጥቶ የሚያውቀው? እንኳን ስጋውን እንኳን ደሙን። ይሄኛው ንጉስ ይለያል። ለጠላቶቹ ይጸልያል። ይሄኛው ንጉስ ይለያል። ፋዘር forgive them፣ አባት ሆይ ይቅር በላቸው ይላል። ያንተ አባት ይለያል። ያንቺ አባት ይለያል። እጅን እንደዚህ አድርጎ ምስማር በሚመታብህ ሰውዬ ላይ ይቅር በለው ማለት በጣም ያማል። ወገኖቼ እቤት ሂዱና በስፒል ሞክሩት። በስፒል ሞክሩት። በሚስማር አላልኩም፣ በስፒል ሞክሩት። they nailed him right here። እግሮቹን ደርበው ነው የመቱት ወገኖቼ። the pain was agonizing። እንደዚህ የሆነ ይቅር በላቸው ይላል። ይሄኛው ንጉስ አንድ ሳምንት ጤነማኛ ሆነ ተዘምራለህ፣ ሌላኛው ሳምንት ክዳለው። still he said father forgive him። በደንብ ስሙኝ። አባቶ ይቅር በላቸው ያለው it's not after the pain, not after the insult, it's before the very moment of the hammer striking him። እየመቱ ፕሮሰሱ ላይ ይቅርታ ይሰጣቸው። በዚህ ልጨርስላችሁ። ይሄኛው ንጉስ ራሱን ለሁሉ አቬለብል ያደርጋል። አይመርጥም። ሁለት ወንበዴ አንድ ንጉስ። ወገኖቼ በጣም ልጸልይላችሁ ፈልጋለሁ ዛሬ። ሁለት ወንበዴ አንድ ንጉስ፣ እኩል እድል፣ same opportunity። they both had the same distance, same proximity, same time። እኩል ኢየሱስን ማን እንደሆነ ሰምተዋል። አንደኛው እንደዚህ ያለ አምላክ ከሆንክ if you are who you said you are ራስንም ማድን እኛንም ማድናል። እኩል እድል። ዛሬ እግዚአብሔር እየተናገረ ላለው እዚህ ላላችሁ ከላይም ላሉ ታችም ለሚያገለግሉ በየቦታው ላሉ ለሁላችንም እኩል ነው። እኩል እድል ነው መስቀሉ ላይ ያለው ጌታ እየተናገረ ያለው። you have the same opportunity, you sit equally distance to my voice. though I am in the front and close to Pastor Tesfaye, my voice is equally distance to you. ድምጼ ለሁላችሁም እንደ እግዚአብሔር ቃል ወደ ጆሮአችሁ ሲመጣ እኩል እየመጣ ነው። are you listening to this call? ይሄኛው ንጉስ ይለያል። እኩል እድል ለሁሉ ይሰጣል። እንዲህ ያለ አንደኛው ከሆንክ ራስህን ውረድ እኛንም አትረፈን አንተ አለ። ሌላኛው እኩል እድል የመንፈስ ቅዱስ እርዳታ። አንተ እኛ በሰራነው የሚገባንን ያገኘነው፣ ይሄ ሰው ግን ምንም የለበትም። ዞር አለና ፊቱ ጌታ ሆይ በመንግስት አስበኛል። አንድ ቀይኖቻችሁን ጨፍኑ እስኪ ልለምናችሁ፣ እንጸልይ ከኔ ጋር። ጌታ ሆይ አስበኝ ነው እስኪ፣ አስበኝ፣ በመንግስት አስበኝ። እግዚአብሔር ሆይ ከሃይማኖት መንፈስ ወጣ ዘንድ ቦርነብል ሆን ዘንድ አስበኝ። አንተ ትለያለህ። የይቅርታ ጌታ ነህ፣ የይቅርታ አምላክ ነህ፣ ትለያለህ። አስበኝ በሉ። አይ ዶንት ኖ በምን እንደመጣችሁ አላውቅም፣ ግን አስበኝ በሉ። አስበኝ። ከቃሉ ነው መልስ ማነብላችሁ፣ ከመጽሐፍ ቅዱስ ነው፣ መገለጥ ሳይሆን ክርስቶስ ከጻፈው ከሐሳቡ ላይ ነው ማነብላችሁ። ግን አንድ ደቂቃ ዕድል ልስጣችሁ። let me give you an opportunity to connect። አስበኝ ጌታ ሆይ አስበኝ ኢየሱስ አስበኝ። አንድ ሰከንድ ልጨምርላችሁ። አስበኝ በሉት። በቃ አስበኝ ጌታ ሆይ። that is a heart of repentance። ይሄ የንስሐ ልብ ነው። that's a heart of repentance። አስበኝ እግዚአብሔር ሆይ። ታቀኝ የለ እዚህ ማለዳ ስነሳ እንዴት በምን አቲቲዩድ እንደመጣው ታውቅ የለ። አስበኝ ጌታ ሆይ። የሚገባኝ ነኝ። መስቀሉ I deserve it። ጌታ ሆይ ታውቃለህ። ሰንዴ ራሱ እንደ ሪሊጅን ነው የሚሄድበት። ታውቃለህ። ቃል ሲነገር ራሱ የመስማት አቅሜ ደክሟል። የጸሎት ስፍራዬ ጌታ ሆይ ደክሟል። አስበኝ። ልቤን አስበው።
እንደዚህ እንደ ወንድማችን አስበኝ እንዳለው የመስቀሉ ንጉሥ የምታዩበት መንፈስ እንዲያገኛችሁ ሪፔንት እንድታደርጉ መንፈስ ቅዱስ እንዲያግዛችሁ I am a sinner he is a savior እንደማለት ነው። አስበኝ ማለት እኔ ኃጢአተኛ ነኝ እሱ አዳኜ ነው ማለት ነው። አስበኝ ብሉ፣ ተናገሩ ባፋችሁ። አስበኝ አስበኝ ጌታ ሆይ በመንግስት አስበኝ። Remember me when you come in your kingdom። አስበኝ ወገኖች፣ አስበኝ is an opportunity for the Holy Spirit to work in you። አስበኝ መንፈስ ቅዱስ በእናንተ ሕይወት ላይ ታሪክ እንዲቀይር መክፈት ማለት ነው። giving him an opportunity to change your destiny። አስበኝ ጌታ ሆይ አስበኝ አስበኝ። እንዴት አይነት ሐሳብ! በመንግሥትህ አስበኝ፣ በመንግሥትህ ስትመጣ አስበኝ፣ እንዳልጎድል አስበኝ፣ አገልግዬ ክሜ እንዳይጠፋ አስበኝ፣ ሮጬ ዘምሬ ከመንግሥትህ እንዳልጎድል አስበኝ፣ ያለሁ መስሎኝ እንዳልሞት አስበኝ፣ እንዳልጠፋ አስበኝ። በእውነት ያለን ለሚመስለን አስበኝ ጌታ ሆይ አስበኝ። እንዳንተ ያለ ወደ ኬት ይገኛል? ኢየሱስ እያስበኝ፣ ኢየሱስ እያንተ ልዩነት አስበኝ፣ አንተ መልካም ነህ አስበኝ፣ አንተ ደግ ነህ አስበኝ፣ አንተ ቸር ነህ አስበኝ፣ አንተ ይገባሃል አስበኝ። ጌታ ሆይ አስበኝ፣ በመንግሥትህ ስትመጣ እንዳልጎድል ልጅ እንደሆን አስበኝ። Remember me in your kingdom። ትንሽ ድልስታችሁ መንፈስ አለ። አስበኝ ጌታ ሆይ አስበኝ፣ እንዳልጎድል አስበኝ፣ እንዳልስት አስበኝ። እግዚአብሔር ሆይ አስበኝ፣ ታሪኬን አስብ፣ ልጅነቴን አስብ። እግዚአብሔር ሆይ አስበኝ ኢየሱስ። Remember me in your kingdom። የጨረስኩ ነው። ትንሽ ደቂቃ ነው ፈለገው ከእናንተ። I'm finishing. I know I'm taking your time, but አስበኝ፣ በመንግሥትህ አስበኝ፣ በመንግሥትህ አስበኝ ጌታ ሆይ አስበኝ። ለውጠኝ ጌታ ሆይ ለውጠኝ፣ ቀይረኝ ጌታ ሆይ ቀይረኝ፣ አቅጣጫ ስጠኝ ጌታ ሆይ አቅጣጫ ስጠኝ፣ አስተካክለኝ፣ መልሰኝ ወደ አንተ። ንጉሡ ኢየሱስ አስበኝ፣ ወዳጄ ኢየሱስ አስበኝ፣ አባቴ ኢየሱስ አስበኝ። መልስ ልንገራችሁና እንጨርስ። አይኖቻችሁን ክፈቱ። ጸሎቱ ምን ነበረ? አልሰማሁም። መቼ አስበኝ? በመንግሥት ስትመጣ አልሰማችሁ? መቼ አስበኝ? ሰምቷል ማለት ነው። መንግሥት እንዳለ ሰምቷል። የሚመጣ የሚያምር መንግሥት እንዳለ ሰምቷል። he knows about the heavenly realm። የሆነ የተለየ ስፍራ እንዳለ ሰምቷል። አሜሪካ አስበኝ አላለም። በመንግሥት ስትመጣ አስበኛል። ጸሎቱ ፓወርፉል ስለሆነ መልሱም ፓወርፉል ነበር። አሜን ነው ወይ? ጸሎቱ በመንግሥትህ አስበኝ ነው። ኢየሱስ እንደዚህ አለ፣ tell you the truth, today you will be with me in paradise። እውነት እልሃለሁ ዛሬ ከኔ ጋራ በገነት። እሺ በሉት እናንተ እስቲ፣ ዛሬ ከኔ ጋራ በገነት ትኖራለህ። እናንተ ይለያል። ኢየሱስ እኮ ይመላችሁ የወጣ ነው ከገነት ነበር። በዚህ ልጨርስ። I promise I'll finish። ትዝ ይላችኋል ዘፍጥረት ላይ የተባረር ነው ከየት ነው? አረ ተናገሩ። እኔ ሁለተኛ ስብከቴ ነው። እናንተ የሚደክማችሁ ነው ናችሁ ቁጭ ብላችሁ። ከየት ነው የተባረርከው? ማን ያባረረ? አትፍሩ፣ እግዚአብሔር። እንዳትመለስ የኪሩብን ሰይፍ ነበር ያስቀመጠው። በምንም አጋጣሚ በምንም እድል መግባት የማትችልበት ነበር። ዛሬ ከኔ በገነት ትኖራለህ። ምን ታውቃለህ? ታሪክ ተቀየረ ማለት ነው። ወገኖቼ እግዚአብሔር ባለበት ከነበርንበት ተባረን የነበርን ባሮች የነበርነውን እግዚአብሔር በቃሉ አለን፣ ዛሬ ከኔ ጋራ በገነት ትሆናለህ አለ። አሜን። እግዚአብሔር ይለያል። አሜን። ኢየሱስ ይለያል። ገነት የመለሰን እሱ ባለበት ያስቀምጠን፣ እሱ በሚኖርበት ያኖረን፣ ስሙ የተባረከ ይሁን። ዛሬ ከዶናልድ ትራምፕ ጋር ትኖራለህ ብትሉኝ በ3 ሰከንድ በመስኮት ነው የምወጣው ነኝ። በበር ኖ፣ በዚህ መስኮት ይቁረጠኝ፣ ያሳክመኛል ዶናልድ ትራምፕ።
ዛሬ እግዚአብሔር ባለበት ክርስቶስ በነገሰበት ትኖራለህ ነው የምልህ። እኔ ገብቷችኋል? እኔ ነግራችኋለሁ ከዚህ ቀደም የኢትዮጵያው ጠቅላይ ሚኒስትርን ያገኘው ቀን፣ ፈርስት ሌዲ ስሜን የጠሩኝ ቀን የተሰማኝ ደስታ እስካሁን አልለቀቀኝም። እስካሁን the most important person in ኢትዮጵያ ይሆንኩ ይመስለኛል። እኔ የሚመስለኛል። አልተጠራሽም አዝቤ ለምንም ትገለምጡኝ። በእውነት እንዲህ ትከሻዬን ነክቶ ፈርስት ሌዲ ቄስ ሙሉነህ ሲሉኝ እኔ ፌመስ ነኝ ማለት ነው አልኩኝ። እኔ እያልኳችሁ ያለው ይሄኛው ንጉሥ ይለያል። እናንተን እያላችሁ ያለው እኔ ባለሁበት ልጁ ኢየሱስ በነገሰበት በመንግሥተ ሰማይ ከጌታ ጋር የምትኖርበትን የምስራች ነግራችኋለሁ። ይሄኛው ንጉሥ ይለያል። ዛሬ ከኔ ጋር በገነት ትኖራለህ ማለት የሚችል የመስቀል ጌታ ስሙ ኢየሱስ ይባላል። እናመሰግናለን ጌታ ሆይ፣ ልጅን ስለላክልን ስምህ ይባረክ። ቃልን ስለላክልን ስምህ ይባረክ። ጌታ ሆይ እንዲህ ብዬ ጸልያለሁ። አይኖቻችንን ክፈት። ዛሬ አይኖቻችንን ክፈት። እግዚአብሔር ሆይ ኃጢአተኞች ሳለን የፈለገንን እግዚአብሔርን ማየት የምንችልበት ጸጋ ይብዛልን። እግዚአብሔር ሆይ ጸሎቶቻችን አንተን እንድንፈልግ እንዲሆኑ እንድትናፍቅን። ለካ አብሮ መሆን ትፈልጋለህ። ዛሬ ከኔ ጋር ያለው እሱ ስለሚወደን ስለሆነ ለካ አብሮን መሆን ይፈልጋል። ህልውና ከኛ ቤት አይጥፋ። አብሮነትህ ከኛ ቦታ ላይ አይጥፋ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባርካችኋል። አሜን ነው ወይ? አበረታታችኋለሁ ቅዱሳን። ይሄኛው ንጉሥ ይለያል። አሜን ነው ወይ? መፎከር ካለባችሁ በዘራችሁ አትፎክሩ። መፎከር ካለባችሁ በኢየሱስ መሆናችሁ ፎክሩ። እናንተ በሉ ጣፉ ነው ደረታችሁ። ይሄኛው ንጉሥ ይለያል የሚል ጥቅስ አትጽፉ ደረታችሁ ላይ። ማንም ሰው በማይረዳችሁ ሁኔታ የሚረዳ ኢየሱስ ከእናንተ ጋር አለ። እንደ ጉባኤ ለእናንተ መልእክቴ ይሄኛው ንጉሥ ይለያል። አሜን ነው ወይ? ለባርካችሁ ቆማችሁና እንጨርስ። እጆቻችን ዘርግተን ባርኮት እንቀበል። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። ፊቱንም ያብራላችሁ። ሰላሙን ይስጣችሁ። እግዚአብሔርን በማወቅ እግዚአብሔርን በመወደድ ከእግዚአብሔር አንድነት ጋር በመሆን እግዚአብሔር ይባርካችሁ።